ነበርኩ ያለሁት። አንደኛ ልጆቼን ማበላ ማጠጣው የለም እና በቃ ማበላ ትምህርት ቤት የማስተምርበት ምናምን የለኝም እና በቃ አለቅስ ነበር፣ እጨው ነበረ እና ከዛ ላይ እግዚአብሔር ሰው አነሳኝ፣ ተነሽ አለኝ። ከዛ በኋላ 2017 አለኝ ብዙዎች ከዛሬ የሳቁት ያለቅሳሉ፣ ለአንቺ ግን የሳቅ ዘመን ይሆንልሻል አለኝ። አሜን ብዬ ተቀበልኩት ነው። ከዛ ያንን አለፍኩኝ። ልጆቹ መስከረም ሙሉ ትምህርት ተመዘገቡ። ወራዊ የለም መዝገቢያ ምንም ትምህርት የለም። ባለቤቴ ስራ የለውም ነበር። የስራ በሮች ተከፈቱ። ልጆችን ወደ ትምህርት ቤት ገቡ። ሃሌሉያ! እግዚአብሔር ስሙ ይባረክ፣ ማደሪያው ይባረክ። አሁንም ደግሞ በቀደም ዕለት ሐሙስ ዕለት መጣሁኝ እና ሆዴ ውስጥ ዝም ብሎ እንደ ሰው ይንቀሳቀስ ነበረ። ይሄዳል ወደዚህ ስል እንደዚህ ሲይዝ አያዝልኝም። ከዛ በኋላ የእግዚአብሔር ሰው በዚህ ላይ እያገለገለ እያለ አወጣኝና ጸለየልኝ። ሲጸልይልኝ በሆድሽ ውስጥ እንደሚንቀሳቀስ ነገር ብሎ ጸለየ። ሲጸልይ በማስመለስ ያ በሽታ ከኔ ላይ ወጣ። እግዚአብሔር ፈወሰኝ። ሃሌሉያ! እግዚአብሔርን ቆማችሁ አመስግኑልኝ።